ሰላም እንደምን አላችሁ ተማሪዎች እንዴት ናችሁ? ናትናኤል ነኝ። ዛሬ ፊዚክስ ግሬድ 9 ቻፕተር 6ን ይዤላችሁ መጥቻለሁኝ። እስኪ ድምጽ የሚሰማችሁ ከሆነ ይሰማናል የሚል መልእክት አስተላልፉልኝና እንጀምራለን። እሺ ጥሩ ይሰማል ብላችሁኛል፣ አመሰግናለሁኝ። ባለፈው እንደምታስታውሱት ቻፕተር 5ን ወይም ደግሞ ሲምፕል ማሽንስን ጨርሰን ነበር ያቆምነው። ዛሬ ከሱ በቀጣይ ያለውን ፍሉድ ስታቲክስ የሚለውን ቻፕተር እንጀምራለን ማለት ነው። ኦኬ፣ በመጀመሪያ የቻፕተራችን ርዕስ ምን ይላል? ፍሉድ ስታቲክስ ነው የሚለው። ፍሉድ ስታቲክስ መጀመሪያ ሁለት ተርሞች ናቸው አይደለ? የመጀመሪያው ፍሉድ፣ ሁለተኛ ደግሞ ምን ስታቲክስ። ፍሉድ የምንለው በኋላም ዲፋይን ለማድረግ እንሞክራለን። ፍሉድ የምንለው ነገር የኮንቴነሩን ሼፕ የሚይዝ ነገር ነው። ምንድነው ኮንቴነር፣ ምንድነው ሼፕ የሚለውን ነገር በኋላ ነግራችኋለሁ። በአጠቃላይ ግን ፍሉድ ማለት የኮንቴነሩን የሚሸከመውን ሼፕ የሚይዝ ማለታችን ነው። ስታቲክስ ስንል ስታቲክስን ብዙ ጊዜ ዲፋይን ለማድረግ ሞክረን ነበር። ስታቲክስ ማለት የማይነቃነቅ ማለት ነው፣ ወይም ደግሞ ንቅናቄ ላይ ሙቭመንት ላይ ያልሆነ ነገር ማለታችን ነው አይደለም? ስለዚህ ፍሉድ ሆነው ወይም ደግሞ ጋስ ወይም ደግሞ ሊኩዊድ ሆነው ሊኩዊዶቹ ወይም ደግሞ ጋሶቹ በማይነቃነቁበት ጊዜ ወይም ደግሞ በአንድ ሞሽን ላይ ባልሆነ ነገር ላይ በሚሆኑበት ጊዜ ያላቸውን ፕሮፐርቲዎች ያላቸውን ፕሬሸር ነው ለማየት የምንሞክረው። ኦኬ፣ የምንጀምረው ከኤር ፕሬሸር ነው። ኤር ፕሬሸር ማለት የአየር ፕሬሸር። ፕሬሸር መጀመሪያ ምንድን ነው? ምን ማለት ነው? ዲፋይን እናድርገው እስኪ። ፕሬሸር ኢዝ ዲፋይንድ አስ ዘ አማውንት ኦፍ ፎርስ አክቲንግ ፐር ዩኒት ኤሪያ። አሁን ምንድነው የሚለን? ይሄ የሆነ ፎርስ አለ በሆነ ኤሪያ ላይ አክት ሲያደርግ ፎርሱንና ኤሪያውን ሪሌት አድርጎ የሚያይልን ኮንሰፕት ፕሬሸር ነው ይለናል። ይሄ ግን የሆነ ግልጽ ያለ ነገር አይደለም። ግልጽ ለማድረግ አንድ ኤግዛምፕል እንጠቀም። እዚህ ጋር ዱቄት አለን እንበል፣ እንደዚህ አይነት ዱቄት። አሁን እዚህ ጋር አንድ ቦክስ አለን። ሾጠጥ ያለ ነው፣ ወደ ላይ ትልቅ ነው፣ ወደ ጎን ደግሞ ትንሽዬ ነው። እንደዚህ ነው። አሁን ይሄንን በዚህ በቁመቱ አደረግነው። እዚህ ላይ በቁመቱ በምናደርገው ጊዜ ምን መሰላችሁ የሚፈጠረው? በጣም ወደ ውስጥ ይገባና ዱቄታችን እንደዚህ ይሆናል፣ ከላይ አክት በሚያደርግበት ጊዜ ማለት ነው። አሁንም ይሄንኑ ዱቄት ይዘን እንደዚሁ በጎኑ ደግሞ አደረግንበት። ይሄንን በጎኑ በቁመቱ ሳይሆን በጎኑ ማለት ነው። በጎኑ በምናደርግበት ጊዜ ወደ ውስጥ የሚሰምጥበት መጠን ይቀንሳል። ትንሽዬ ነው የሚሆነው፣ እንደዚህ ነው የሚሆነው፣ ትንሽዬ ነው የሚሆነው። ነገር ግን ምን አይነት ነው? ብዙ ኤሪያ ነው ከቨር ያደረገው፣ ነገር ግን ትንሽዬ ነው ወደ ስር ፕረስ ያደረገው፣ ወይም ደግሞ ፕሬሸሩ ትንሽዬ ነው። አሁን እዚህ ጋር ፎርሱ ተመሳሳይ ነው። ሁለቱም ላይ አክት ያደረግንበት ፎርስ ይሄ ማስ ይኖረዋል። ማስ ታይምስ ግራቪቲ which is ፎርስ ኦፍ ግራቪቲ ነው ወደ ስር አክት ያደረገበት። ነገር ግን ሁለቱም ላይ ያለው ኢፌክት አንድ አይነት አይደለም። ፎርሱ አንድ አይነት ቢሆንም ራሱ ማለት ነው። እዚህኛው ላይ በጣም ፕረስ አድርጓል፣ በጣም ወደ ውስጥ ገብቷል። እዚህኛው ላይ ደግሞ ትንሽ ነው የገባው። ሁለቱ የተለያዩት በምንድን ነው? አክት በሚያደርግበት ምን ኤሪያ። ስለዚህ ፎርሱ አክት መደረጉ ብቻም ሳይሆን ምን ማድረግ አለበት? ፎርሱ አክት የሚያደርግበት ኤሪያ ወደ ስር ፕረስ ለማድረግ ምን አለው? ኤፌክት አለው ማለት ነው። ወይም ደግሞ በሌላ በቀላል ኤግዛምፕል ለመረዳት ያክል እዚህ ጋር ሚስማር አለን እንበል። ሚስማር እቹትና አሁን ሚስማርን እንደዚህ ነው የምንመታው አይደለ? ከዚህ ጋር ነው ፎርስ አፕ ላይ የምናደርግበት። ከዛ እንጨት ላይ ከመታ ነው ወደ ውስጥ ይገባል፣ ወደዚህ ውስጥ ይገባል። አሁን ገለበጥ ነው እንበል። እዚች ጋር
ሻርፕ ፓርቷን ወደ ላይ አድርገን እንደዚህ ያደረግነው። ተመሳሳይ ፎርስ አክት ብናደርግበት ተመሳሳይ ሚስማር ላይ ማለት ነው ይሄኛው ምንም አይገባም፣ ወደ ውስጥ በትንሽዬ ነው የሚገባ፣ ድልድም ያለ ነው። ይሄኛው ደግሞ ሰንጥቆት ሙሉ ለሙሉ ይገባል። አሁን ሁለቱም ላይ አክት ያደረግነው ፎርስ ተመሳሳይ ነው። ነገር ግን እዚህ ጋር የሚገናኙበት ኤሪያ እዚች ጋር ትንሽዬ ነች። ስለዚህ ፕሬሸር ኢዝ ኢኳልስ ቱ ምን ፎርስ ኦቨር ኤሪያ። ኤሪያው ትንሽ በመሆኑ ምክንያት ምን ሆነ? ፕሬሸሩ ፕረስ የሚያደርግበት መጠን ትልቅ ሆነ ማለታችን ነው። እዚህኛው ጋር ደግሞ ከስር የሚገናኙበት ትልቅ ነው፣ ኤሪያው ትልቅ ነው። ኤሪያው ትልቅ ሆነ ማለት ደግሞ ምን ማለት ነው? ፕረስ የሚያደርግበት መጠን ቀነሰ ማለት ነው። ስለዚህ ፕሬሸር ማለት ፎርሱ በምን ያህል ኤሪያ ላይ አክት አድርጓል ማለታችን ነው። የፕሬሸር ኤስአይ ዩኒቱ ፓስካል ይባላል። ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ ካልን አሁን እንደምታዩት ፎርሱ በበዛ ቁጥር ፕሬሸራችን ይጨምራል። ኤሪያው ሲጨምር ፎርሳችን ፕሬሸራችን ይቀንሳል። ልክ እዚህ ጋር እንዳየነው ማለት ነው። ኤሪያችን በሚጨምርበት ጊዜ ምን ሆነ? ፕሬሸራችን አነሰ። ፕረስ አላደረገም፣ በጣም ወደ ውስጥ አልሰመጠም። እዚህ ጋርም እንደምታዩት ኤሪያችን ሲጨምር ምን አላደረገም? ወደ ውስጥ በደንብ ፕረስ አላደረገም። ስለዚህ ኤሪያ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ፕሬሸር ማለት ነው። ፎርስ ምንድን ነው? ኒውተን፣ በኒውተን ነው የሚወከለው። ኤሪያስ በሜትር ስኩዌር። ኒውተን ፐር ሜትር ስኩዌር በምን ይወከላል? በፓስካል ይወከላል። ፓስካል ምንድን ነው? በኋላ ፓስካል ፕሪንሲፕልን ስናይ እንመጣበታለን። በአጠቃላይ ዋን ፓስካል ማለት ዋን ኒውተን ፐር ሜትር ስኩዌር እንደሆኑ እንድታውቁ ያስፈልጋል። አሁን ዋን ኒውተን ፐር ሜትር ስኩዌር ማለት ምን ማለት ነው? አንድ ሜትር ስኩዌር ላይ ለምሳሌ አንድ ሜትር ስኩዌር ነው ብንል በዚህ ላይ ምንድነው አክት ያደረገበት? እያንዳንዱ ቦታው ላይ ምን አንድ ኒውተን ነው ማለት ነው። በአንድ ሜትር ስኩዌሩ ላይ አንድ ኒውተን ፎርስ አክት አድርጓል ስንል ነው። ስለዚህ ፎርሱንም ይነግረናል፣ ምንንም ይነግረናል፣ ኤሪያውንም ይነግረናል ማለት ነው። በአንድ ሜትር ስኩዌር ላይ አንድ ኒውተን አክት ሲያደርግ ማለታችን ነው። እንቀጥል። አሁን ስለ ፕሬሸር አየን አይደለ? ኤር ፕሬሸርስ ምንድን ነው የሚሆነው? እሱን አሁን ደግሞ ዲፋይን ለማድረግ የምንሞክረው። ኤር ፓርቲክልስ አር ኢን ኮንስታንት ሞሽን። ይህንን ታውቁታላችሁ። ኤር ጋሽየስ ስቴት ላይ ነው ያለው፣ ወይም ደግሞ ጋስ ነው። ጋስ ከሆነ ምን አለው? ፋር አፓርት ናቸው ፓርቲክሎቹ። ፓርቲክሎቹ ደግሞ ምንድን ናቸው? ሙቭመንት ላይ ናቸው፣ እንቅስቃሴ ላይ ናቸው፣ ኢንኮንስታንት ሞሽን ናቸው። እሺ they are traveling in different directions። እዚህ ጋር ምስሉ ላይ እንደምታዩት በተለያየ አቅጣጫ ምን እያደረጉ ነው? ሙቭ እያደረጉ ነው። እንደዚህ ማለት ነው። የአየሩ ፓርቲክሎች፣ አየሩን የፈጠሩልን ፓርቲክሎች ማለት ነው። when the air particles are near a surface some will bounce into it። እዚህ ጋር ነች አሁን ዋናዋ አይዲያው የምትመጣው። ወደ የሆነ ኤሪያ በሚጠጉበት ጊዜ ምን ያደርጋሉ? ከኤሪያው ጋር ይጋጩና ምን ያደርጋሉ? ይመለሳሉ ነው የሚልን። ባውንስ ያደርጋሉ እየተጋጩ። አሁን እኚህ ኤር ፓርቲክሎች ምን አላቸው? ማስ አላቸው። ማስ አላቸው ማለት ወደ ስር የሚስባቸው ግራቪቲ ይኖራል። ዛት ሚንስ ፎርስ አላቸው ማለት ነው። ማስ ካላቸው ዌይት አላቸው ማለት ነው። ስለዚህ ፎርስ አላቸው። እየተጋጩ በሄዱ ቁጥር ምን ላይ እያደረጉ ነው? እዚህ ኤሪያ ላይ እዚህ ሰርፌስ ላይ ምን እያደረጉ ነው? ፕሬሸር አክት እያደረጉ ነው አይደለ? ምክንያቱም ፎርስ አክት እያደረገ ነው በሆነ ኤሪያ ላይ፣ በዚህ ሰርፌስ ኤሪያ ላይ ምን እያደረጉ ነው? እኚህ ፎርስ እየሰጡት ነው። ስለዚህ ፕሬሸር አላቸው ማለት ነው። when the air particles are near a surface some will bounce to it። ባውንስ ያደርጋሉ፣ ይጋጩታል። and so exert a force ኤግዘርት እያደረጉ ነው በሚጋጩበት ጊዜ ማለት ነው። on the ሰርፌሱ ላይ it is this force that gives rise to a pressure። ፕሬሸር የምንለው ይሄንን የአየሩን ባውንስ ማድረግ ወይም ደግሞ መጋጨትን ነው። ስለዚህ ኤር ፓርቲክሎች በሚጋጩ ጊዜ ምን ያደርጋሉ? ፕሬሸሩ ከፍ ይላል። እዚህ ኤሪያ ላይ ያለው ፕሬሸር በማን ምክንያት? በአየሩ ምክንያት። ያንን ነው ኤር ፕሬሸር የምንለው፣ በአየር ምክንያት የተፈጠረውን ፕሬሸር ማለት ነው። ሁለተኛ ላይ የምንመጣው ደግሞ አቶሞስፌሪክ ፕሬሸር ነው። ከኤር ፕሬሸር ጋር በጣም ተመሳሳይ ነው። ምንድን ነው? እስኪ አቶሞስፌሪክ ፕሬሸርን ለማየት እንሞክር። The atmosphere is a layer of air that surrounds the earth። አሁን እርዝ አለችን አይደለ? መሬታችን እንዲህ ነች ብንል የከበባት ኤር አለ፣ ይሄ ሌየር አለ በሙሉ የከበባት ዓለማችንን። ይሄ ሌየር አቶሞስፌር ይባላል። አቶሞስፌር ምን ይዟል? ኤር ይዟል። በውስጡ ያለው ኤር ነው። The atmosphere is
the layer ይሄ ሌየር ነው of air ነው የኤር ነው እንዳለ ኤር ነው በሙሉ ማለት ነው። አሁን ኤር በሚሆንበት ጊዜ ኤር ምን አለው አለን? ኤር ፕሬሸር አለው አለን። ስለዚህ አሁን እኛ እዚህ ጋር ቆመናል እንበል። መሬታችን እዚህ ጋር ከሆነች እዚህ ጋር ቆመናል ብንል ኤር እዚህ ጋር አለ፣ ሌየሩ እዚህ ጋር ነው ብንል ምን አለ? በሙሉ ኤር ነው በላያችን ላይ ያለው ከላያችን ያለው ማለት ነው። ኤሩ ምን አለው አለን? የሆነ ኤሪያ ላይ ኤግዘርት የሚያደርገው ፕሬሸር አለው አለን። አሁን ምን አለን ማለት ነው? እኛ ላይ ሰርፌስ በመሆናችን ምክንያት ምን ይገጥመናል? የነዛ ኤር ፓርቲክሎች ይመጡና ይጋጩናል። በሚጋጩን ጊዜ ደግሞ ምን ይሆናሉ? ኤር ፕሬሸር እኛ ላይ አክት ያደርጋል ማለት ነው። ይሄንን ኤር ፕሬሸር ነው አቶሞስፌሪክ ፕሬሸር የምንለው። above your head right now there is a column of air about 40 ኪሎሜትር ቶል። ከዚህ ከኛ ካለንበት ወደ ላይ ወደ ሰማይ እንደዚህ 40 ኪሎ ሜትር ያክል ምን አለን? ኤር አሉ። እነዛ ኤሮች ወይም ደግሞ 40 ኪሎ ሜትር ኮለመን ያክል ምን አሉ? ኤሮች አሉ። እነሱ በሙሉ ምን ያደርጉልናል? ፕሬሸር ላያችን ላይ አክት ያደርጉብናል። አሁን ለምንድን ነው የማይሰማን? እሺ አሁን ይሄ 40 ኪሎ ሜትር ያክል አየር ከላያችን ላይ ካለ መጥቶ የሚጋጨን ከሆነ ታዲያ ለምንድን ነው የማይሰማን? እንደውም መጽሐፋችሁ ላይ ምን ይላል? ሚዲየም ሳይዝ ኤሌፋንት የሆነ መሀል ላይ እድገቱ መሀል ላይ ያለ ዝሆን ያክል ክብደት ይኖራቸዋል ነው የሚለው። ይህንን ያክል ዝሆንን ያክል ተሸክመን ከሆነ ለምንድን ነው የማይሰማን በምንልበት ጊዜ በየሁሉም ቦታ አክት ስለሚያደርግ ነው። በአንድ ቦታ ብቻ አይደለም አክት የሚያደርገው፣ ከላይ ብቻ አይደለም፣ እንደዚህ አይደለም ብቻ አይደለም የሚያደርገው፣ ከጎንም ከዚህም ጋር በየቦታው ነው። ከስርም ከዚህኛውም በሁሉም በኩል ነው የሚያደርገው። ምን ይደራረጋሉ? እርስ በእርስ ካንስል አውት ይደራረጋሉ። ሌላው ደግሞ አቶሞስፌሪክ ፕሬሸርን ካውንተር እንድናደርግ ምን ያደርጋል? ቦዲያችን ውስጥ ፕሬሸር ኤግዘርት ያደርጋል። ለምሳሌ ይሄ ከአቶሞስፌሪክ ፕሬሸር የመጣው ፕሬሸር ከሆነ የሚመታን ከሆነ ቦዲያችን ምን ያደርጋል? ካውንተር የሚያደርገው ፕሬሸር ያለው ማለት ነው። አሁን ይሄ ፕሬሸር በሚስተጓጎልበት ጊዜ ምን ይፈጠራል? ማለት ቦዲያችን ይሄንን ፕሬሸር የሚከላከል ከሆነ ወይም ደግሞ እሱም በገፋው ቁጥር ኢኩሊብሪየም ስቴት ላይ እንዲሆን ወይም ደግሞ ቆዳችን እንዳይሸበሸብ ወይም ደግሞ ወደ ውስጥ እንዳይሰረጉድ ወደዚህ አክት የሚያደርግ ከሆነ ታዲያ ይሄ አቶሞስፌሪክ ፕሬሸር ሎ በሚሆንበት ጊዜ ወይም ደግሞ ሃይ በሚሆንበት ጊዜ ምንድነው የሚፈጠርብን ብላችሁ ካሰባችሁ፣ ለምሳሌ አቶሞስፌሪክ ፕሬሸራችን ሃይ የሚሆንበትን እናስብ። ሃይ የሚሆነው እንዴት ነው? ለምሳሌ እዚህ ጋር መሬታችን ካለች ለመሬት በጣም ወደ ውስጥ እየገባን ከመጣን ከላይ ያለው ምን ይሆናል? ይጨምራል አይደለ? ወደ ስር በዘለቅን ቁጥር አቶሞስፌሪክ ፕሬሸር ይጨምራል። ስለዚህ ወደ ስር ለምሳሌ ወንዝ ውስጥ ገብተን ወደ ስር በምንገባበት ጊዜ ምን ይሆናል? አቶሞስፌሪክ ፕሬሸራችን ይበዛል፣ በጣም ይበዛል። በሚበዛበት ጊዜ ምን መስላችሁ የሚሆነው? እኛ ላይ ክራሽ እንሆናለን ወይም ደግሞ በጣም ኮንትራክት ይሆናል። አሁን እዚህ ጋር የደም ሴሎቻችን እንደዚህ ትልቅ ከነበሩ ትንሽ ይሆናሉ። ቢኮዝ አቶሞስፌሩ በጣም ትልቅ ስለሆነ አቶሞስፌሪክ ፕሬሸሩ ትልቅ ስለሆነ እየገፋፋ ከዚህም እየገፋፋ ምን ያደርጋል? ያጠበዋል። ስለዚህ ለደም ዝውውር ስለማይመች ክራሽ ልንሆን እንችላለን። እንዲሁም በጣም ወደ ሃይ አልቲቲዩድ ወይም ደግሞ በጣም ወደ ጋራ በምንወጣበት ጊዜ በጣም ትልቅዬ ተራራ ላይ በምንወጣበት ጊዜ ምን እያደረግን ነው? አቶሞስፌሪክ ፕሬሸር እየቀነሰ ነው የሚሄደው። ለምንድነው አቶሞስፌሪክ ፕሬሸር እየቀነሰ የሚሄደው? ለምሳሌ እዚህ ጋር ተራራ ነው፣ እዚህ ጋር ደግሞ መሬት ነው እንበል። መሬት ላይ እዚህ ጋር ብሆን እንዲሁም ተራራ ላይ እዚህ ጋር ብሆን ከተራራው አንፃር ምን አለ? አክት የሚያደርግብኝ ኤር ፕሬሸር አለ። እዚህ ጋር አቶሞስፌሪክ ፕሬሸር አለ። እዚህ ጋርስ ይሄ የለም። ስለዚህ ምን እያደረግን ነው? እየቀነስን ነው። ወደ ላይ በሄድን ቁጥር አቶሞስፌሪክ ፕሬሸር ከስራችን ያለውን አቶሞስፌሪክ ፕሬሸር እያበዛን ከላይ ያለችን ላይ ያለውን እየቀነስን ነው የምንሄደው። ስለዚህ አቶሞስፌሪክ ፕሬሸር ወደ ላይ በሄድን ቁጥር ምን ይሆናል? ይቀንሳል። በሚቀንስበት ጊዜ ደግሞ ምን ይሆናል? እዚህ ጋር የኛ ቦዲያችን ካውንተር የሚያደርገው ፕሬሸር ይበልጥና ምን ይሆናል? እንስፋፋለን ማለት ነው። ስለዚህ ለደም ዝውውር በጣም አስቸጋሪ ይሆናል ይሄም። ስለዚህ በአጠቃላይ አቶሞስፌሪክ ፕሬሸር በጣም አስፈላጊ የሆነ ነገር ነው። በሚበዛበትም ይሁን በሚያንስበት ሰዓት ቦዲያችን ላይ የሚያደርሰው ኢፌክት በጣም ትልቅ እንደሆነ እንድትረዱት ያስፈልጋል። አቶሞስፌሪክ ፕሬሸር ማግኒቲዩዱን እንዴት ማወቅ እንችላለን ብላችሁ አሰባችሁ? በመጀመሪያ በመሬት ላይ ከሆንን ከላያችን ላይ ያለው አቶሞስፌሪክ ፕሬሸር እኛ ላይ አክት የሚያደርገው ወይም ደግሞ መሬት ላይ አክት የሚያደርገው
101 ኪሎ ፓስካል ነው። ሌላው ደግሞ እዚህ ጋር አሁን አንድ የጀርመን ሰውዬ የጀርመን ሳይንቲስት ያደረገው ኤክስፐሪመንት ነበር። ይሄ ኤክስፐሪመንት ምንድን ነው? ሄሚስፊር ሁለት ሄሚስፊርን አመጣ። ሄሚስፊር ማለት እንደዚህ አይነት ነገሮች ናቸው። መሀላቸው ክፍት የሆነ ማለት ነው። እንደዚህ ሆነው መሀላቸው ክፍት የሆነ እንደዚህ ቢሆን መሀላቸው ክፍት ነው። እንደዚህ ነው። እንደዚህ ነው። ሁለቱም ገጠማቸው። ከዛ አሁን ከገጠማቸው ምንድነው የሚሆነው? ልክ ቦዲያችን ላይ እንዳለው እዚህ ውስጥ ያለው ኤር አለ። ይሄ ኤር ወደዚህ እያደረገ ምን ያደርጋል? አክት ያደርጋል። አቶሞስፌሪክ ፕሬሸር ደግሞ ከውጭ አክት ያደርጋል። ራይት። ስለዚህ እነሱ ኢኩሊብረም ላይ ሆነው ይቀመጣሉ። አሁን ይሄ ሰውዬ ምን አደረገ? ይሄ ሳይንቲስት ምን አደረገ? ቫኪዩም ፓምፕ የሚባል መሳሪያ ፈጠረ። ያ ቫኪዩም ፓምፕ ምንድነው የሚያደርገው? ውስጥ ያለውን ኤር በሙሉ የሚያስወጣ ነው። ስለዚህ በቫኪዩም ፓምፕ እዚህ ውስጥ ያለውን አየር በሙሉ አስወጣው። እንደዚህ አስወጣው። ባዶ አደረገው እንደዚህ። ከዛ በኋላ አሁን ሊያላቅቀው ሞከረ። ሊያላቅቀው በሚሞክር ጊዜ ግን በፍጹም አልቻለም። ለምንድን ነው ያልቻለው? አቶሞስፌሪክ ፕሬሸር ከዚህ ነው የሚያደርገው። ከውስጥ እሱን የሚረዳ ወይም ደግሞ ይህንን አቶሞስፌሪክ ፕሬሸር ካውንተር የሚያደርግለት ምን የለውም ነበረ? ኤር የለውም ነበረ። ስለዛ ምን ሆነ? በጣም ከበደው። ከዛ ምን አደረገ? በዚህ በኩል ገመዳ ያዘና 15 ፈረሶች እንዲጎትቱ አደረገ። በዚህ በኩልም 15 ፈረሶች እንዲጎትቱ አደረገ። ይሄን አልቻሉም ነበር በጣም ቢኮዝ አቶሞስፌሪክ ፕሬሸር በጣም ሂውጅ ከመሆኑ የተነሳ ምን ነው መለያየት አልቻሉም። ይሄ ለኤክስፐሪመንት የተቀመጠው ሙዚየም ውስጥ የተቀመጠለት ምን ነው? ሄሚስፊሩ ነው ማለት ነው። በአጠቃላይ አቶሞስፌሪክ ፕሬሸር ያን ያህል በጣም ትልቅ የሆነ ፕሬሸር እንደሆነ እንድታውቁት ያስፈልጋል ማለት ነው። ኦኬ፣ ይህንን አቶሞስፌሪክ ፕሬሸር እንዴት ነው ሜጀር የምናደርገው? እዚህ ጋር ሁለት መሳሪያዎች አሉን። ሲምፕል ባሮሜትር እና አኔሮይድ ባሮሜትር የሚባል። ከሲምፕል ባሮሜትር እንጀምር። ሲምፕል ባሮሜትር ውስጡ ያለው ሜርኩሪ ነው እና ምንድነው መጀመሪያ መሰለ የምናደርገው? እንደዚህ እዚህ ውስጥ ምን እንተካለን? ሜርኩሪ እናስገባለን እዚህ ውስጥ መጀመሪያ ማለት ነው። እንዲህ እናደርግና እናስገባና እዚህ ጋር ደግሞ ሜርኩሪ የያዘ ምን እንፈጥራለን? ሌላ ኮንቴነር እንፈጥራለን እዚህ ጋር። ከዛ ይሄን ምን እናደርጋለን? ገልብጠን እዚህ ውስጥ እንከተዋለን። ይሄንን ወደዚህ አዘቅዝቀን እንደዚህ አድርገን እንከተዋለን። በምንከትበት ጊዜ አሁን ሁለት ፕሬሸሮች ይኖሩናል። የትና የትኛው ፕሬሸር? አንደኛው እዚህ ጋር ያለ ፕሬሸር ነው። መጀመሪያ እንደዚህ ገልብጣችሁ ስላደረጋችሁት እዚህ ውስጥ ምንም ኤር አይኖረንም፣ ኤር ፕሬሸር አይኖረንም እዚህ ውስጥ ማለት ነው። ስለዚህ ይሄንን ወደዚህ የሚገፋ ፕሬሸር ይኖረናል። ሌላ ምን አይነት ፕሬሸር ይኖረናል? እዚህ ጋር ይሄንን የሚገፋ ፕሬሸር ይኖረናል። አሁን ይሄኛው ፕሬሸር ከዚህኛው ፕሬሸር ከበለጠ ምን ያደርግ ነበር? ይሄ መጣና ወደዚህ ይፈሳል። ቢኮዝ ትልቅዬ ፕሬሸር ካለው አንድ ነገር ወደ ትንሽ ፕሬሸር ስለሚፈስ ማለት ነው። ማለት ፕረስ ስለሚያደርገው አንድ ነገር ፕረስ ታደርጉ ምን ይሆናል? ይሰምጣል አይደለ? ፕሬሸራችን ከፍተኛ ከሆነ ያሰምጥልናል። አሁን እዚህ ጋር ያለው ፕሬሸር ከፍተኛ ከነበረ ምን ያደርጋል? ይፈስ ነበር። መፍሰስ አልቻለም። አሁን ይሄኛው ፕሬሸር ከዚህ ደግሞ ወደ ከስር ፕሬስ የሚያደርገው ወይም ደግሞ ኦብቪየስሊ አቶሞስፌሪክ ፕሬሸር ነው። ቢኮዝ ከላይ ለባዶ ነገር ነው። በቃ አጋልጠነዋል። ካጋለጥነው ምን አለ ማለት ነው? አቶሞስፌሪክ ፕሬሸር አለ ማለት ነው። ይሄ አቶሞስፌሪክ ፕሬሸር እዚህ ጋር ኤግዛክት የሚያደርገው ከዚህ ፕሬሸር ከበለጠ ምንድን ነበር የሚያደርገው? ይሄ ወደ ውስጥ ይገባና ወደዚህ ከፍ ይላል ማለት ነው። ቢኮዝ ፕሬሸሩ ስለሚገፋው ማለት ነው። ይሄንን ይገፋዋል፣ ይሄኛው ደግሞ ምን ይገፋል? ወደ ላይ ይገፋዋል። ስለዚህ አሁን ደግሞ እየተገፋፉ አይደለም፣ ሁለቱም ኢኳል ላይ የተቀመጡት። ያ ማለት ምን ማለት ነው? አቶሞስፌሪክ ፕሬሸሩና ይሄ ኢኳል ናቸው ማለት ነው፣ እዚህ ጋር ያለው ፕሬሸር። ስለዚህ እዚህ ጋር ያለው የሜርኩሪ ፕሬሸር እና እዚህ ጋር ያለው አቶሞስፌሪክ ፕሬሸር ኢኳል ናቸው ማለት ነው። ቢኮዝ አንዱ አንዱን እያንቀሳቀሰ ስላልሆነ ማለት ነው። ስለዚህ ምን እናደርጋለን ማለት ነው? አንድ አቶሞስፌሪክ ፕሬሸር ወይም ደግሞ ይሄ አቶሞስፌሪክ ፕሬሸር እዚህ ጋር እንለካዋለን። በምንለካው ጊዜ 760 ይሆናል። ምን ማለት ነው? 760 ሚሊሜትር ኦፍ ሜርኩሪ ይሆናል።
ስለዚህ 760 ሚሊ ሜትር ኦፍ ሜርኩሪ ከአንድ አቶሞስፌር ጋር ኢኳል አንድ አቶሞስፌሪክ ፕሬሸር ጋር ኢኳል ይሆናል ስትባሉ ግራ እንዲገባችሁ አያስፈልግም። ቢኮዝ እዚህ ጋር ሜጀር አድርገን እዚህ ጋር ያለው የሜርኩሪ ፕሬሸር እና እዚህ ጋር ያለው ፕሬሸር ኢኳል ስለሆኑ ነው። አንዱ አንዱ ስለማያንቀሳቀስ ነው። አንዱ አንዱን ካላንቀሳቀሰ ምንድነው ፕሬሸራቸው ኢኳል ነው። አንዱ አንዱን ፕረስ እያደረገው አይደለም ማለት ነው። ነገር ግን ይሄ ሲምፕል ባሮሜትር ወይም ደግሞ በሜርኩሪ የሚሰራው ባሮሜትር ሜርኩሪ ከወጣ ለኢንቫይሮንመንት ሃዛርድ በመሆኑ የተነሳ እንዲሁም ደግሞ ኢንኮንቪኒየንት ከመሆኑ የተነሳ ምን ሆኗል? በዚህ በአኔሮይድ ባሮሜትር ተተክቷል። ብዙ ጊዜ የምንጠቀመው ይህንን ባሮሜትር ነው። ይሄ ባሮሜትር ደግሞ ምን መሰላችሁ የሚያደርገው? ይሄኛው አኔሮይድ ይባላል። አኔሮይድ ማለት ሊኩዊድ የሌለበት ማለት ነው። አሁን ይሄ ምን መሰላችሁ የሚያደርገው? እዚህ ውስጥ ቫኪዩም አለ፣ ባዶ የሆነ ሰርፌስ አለ። አሁን እዚህ ጋር አቶሞስፌሪክ ፕሬሸራችን በሚቀንስ ጊዜ ማለት ነው። ይሄ አቶሞስፌሪክ ፕሬሸር ነበረው መጀመሪያ ልበል። ይሄ አቶሞስፌሪክ ፕሬሸራችን ቀነሰ። በሚቀንስበት ጊዜ ይሄ ኦብጀክት ኢላስቲክ ከመሆኑ የተነሳ ማለት ነው እዚህ ጋር አክት የሚያደርግበት ፕሬሸር ሲቀንስለት ምን ይሆናል? ይነፋፋል ወይም ደግሞ ኤክስፓንድ ያደርጋል። ኤክስፓንድ ሲያደርግ ደግሞ ምን ይሆናል መሰላችሁ? ኤክስፓንድ አደረገ፣ እንደዚህ ሆነ እንበል። ኤክስፓንድ አደረገ። ኤክስፓንድ በሚያደርግበት ጊዜ እዚህ ጋር ያለውን ይሄንን ብረት ያነቃንቀዋል፣ ወደ ላይ ከፍ ያደርገዋል። ከፍ በሚያደርግበት ጊዜ ይሄ ምን ይሆናል? ወደዚህ ከፍ ይላል። ከፍ በሚልበት ጊዜ ደግሞ ምን ይሆናል? እቺ ከዚህ ጋር የተያያዘበት ገመድ አለች። እቺ ገመድ ምን ትሆናለች? ሉዝ ትሆናለች። ሉዝ በምትሆንበት ጊዜ እዚህ ጋር ያለው ፖይንተር ይሽከረከራል። ሲሽከረከር መቀነሱንና መጨመሩን እናይበታለን ማለት ነው። እዚህ ጋር ለስዕሉ ሳይድ ቪው ስለተነሳ ነው እንጂ ስዕሉ ማለት ነው። እዚህ ጋር ያለው ላይት ቼን የሚለው ነገር እዚህ ጋር ኦብጀክታችን ፖይንተሩ ያለበት ቢሆን እንደዚህ ነው የተጠመጠመው። እንደዚህ ነው የተጠመጠመው ከዚህ ጋር ማለት ነው። አሁን ካያችሁት ይሄኛው በሚወጠርበት ጊዜ ማለት ነው። ይሄ በሚወጠርበት ጊዜ ይሽከረከራል። እንደዚህ ይሄ ወደዚህ ይሽከረከራል፣ ይሄ ወደዚህ ይሽከረከራል፣ ለዚህ ወደዚህ ይሽከረከራል ማለት ነው። ፖይንተራችን ማለት ነው። ስለዚህ አቶሞስፌሪክ ፕሬሸራችን መቀነሱን እናያለን ማለት ነው። ይሄ ብዙም ሊያስጨንቃችሁ አይገባም። በአጠቃላይ እዚህ ጋር አኔሮይድ ማለት ፈሳሽ የማንጠቀምበት ባሮሜትር ሲሆን እንደሆነ ማወቅ ይኖርባችኋል ማለት ነው። ኦኬ፣ ኤር ፕሬሸር። አሁን እስካሁን ስለ ኤር ፕሬሸር ነው እያወራን የመጣ ነው። ኤር ፕሬሸር ጥቅሙ ምንድን ነው? ጥቅሙ ምንድን ነው? መጀመሪያ ስለዚህ ስለ ፈሳሽ የምንመጥበት ስትሮ እናውራ። አሁን እዚህ ጋር አለ፣ ይሄ አለ አይደለም? አሁን መጀመሪያ ላይ እዚህ ጋር ነበር፣ እንደዚህ ነበር። ቅድምም ብያችኋለሁ። እዚህ ጋር ያለው ፕሬሸር እና እዚህ ጋር ያለው ፕሬሸር ምንድን ናቸው? ኢኳል ናቸው። ቢኮዝ አንዱን ስለማይገፋ ማለት ነው። አንዱን የማይገፋ ከሆነ እዚህ ጋር ያለው አቶሞስፌሪክ ፕሬሸር እና እዚህ ጋር ያለው ፕሬሸር ኢኳል እንደሆኑ ልታውቁ ያስፈልጋል። ከሱ በፊት ግን ብዙ ጊዜ ኤር ፕሬሸርን ጥቅም ላይ የምናውለው በምንድን ነው? በፕሬሸር ዲፈረንስ ነው። ፕሬሸር ዲፈረንስ ምን ማለት ነው? ዲፈረንስ ማለት አንደኛውን ፕሬሸር ትልቅ ማድረግ፣ አንደኛውን ፕሬሸር ትንሽ ማድረግ ማለት ነው። ያ ማለት ምን ማለት ነው? አንድ ቻምበር ውስጥ እዚህ ጋር ቻምበር አለን። የሆነ ፈሳሽ ቢኖረን እዚህ ውስጥ ኤር በጣም ባስገባን ቁጥር ወይም ደግሞ በነፋነው ቁጥር ምን ይሆናል? ፕሬሸሩ ይጨምራል። ከዚህ ቻምበር ደግሞ ኤር ባስወጣን ቁጥር አየር ባወጣንበት ቁጥር ምን ይሆናል? ፕሬሸሩ ይቀንሳል። ሙቭመንት ደግሞ ሁልጊዜ ፕሬሸር ጭማሪ ካለው ወይም ደግሞ ከሃይስት ፕሬሸር ወደ ሎስት ፕሬሸር ነው የሚሄደው። ጥሩ። እንደዚህ ከሆነ አሁን እዚህ ጋር ይሄ ፕሬሸር እና ይሄ ፕሬሸር እዚህ ጋር ያለው የኤር ፕሬሸር እና እዚህ ጋር ያለው ፕሬሸር አቶሞስፌሪክ ፕሬሸራችን ኢኳል ነበር። ምን እናደርጋለን? አሁን በአፋችን እዚህ ጋር እንመጣዋለን አይደል? አየሩን ወደ ላይ እናወጣዋለን። አየሩን ስናወጣው ምን ይፈጠራል? አየሩን ወደዚህ እያወጣ ነው። ስናወጣው እዚህ ላይ የነበረው ፑሽ እያደረገ የነበረው ፕረስ እያደረገ የነበረው ኤር ወደ ላይ ይሳባል። ያ ማለት ፕሬሸሩ እየቀነሰ ነው ማለት ነው። ስለዚህ ፕሬሸሩ ከምን ቀነሰ? ከአቶሞስፌሪክ ፕሬሸር ቀነሰ። ዛት ሚንስ የኛ ፑሽ እያደረገ ምን ያደርገዋል? በዚህ በኩል ይልከዋል ማለት ወደዚህ ያመጣልናል ማለት ነው። ስለዚህ እኛ ፕሬሸሩን ስትሮ ላይ በምንቀንስበት ጊዜ ምን ይሆናል? ይሄ ወደ ስር ይገፋዋል። ቢኮዝ ፕሬሸሩ ትልቅ ስለሆነ ከማንጻር ከዚህ አንጻር ማለት ነው። ጥሩ። ይሄ አንደኛ የኤር ፕሬሸር ጥቅም ነው።
በአጠቃላይ ግን ይሄ በፕሬሸር ዲፈረንስ ነው ሁሉም ጥቅማቸው የሚሰራው። ሁለተኛው ደግሞ እዚህ ጋር ፓምፕ ነው። የፓምፕ አይነቶች ብዙ መጽሐፋችሁ ላይ ሳይክል ፓምፕ፣ ፎርስ ፓምፕ ሁሉንም አስቀምጦላችኋል። 3 አይነት ፓምፖች አስቀምጦላችኋል። ሁሉም ግን በተመሳሳይ እዚህ ጋር በማሳያችሁ ነው የሚሰሩት ፓምፖች የምንላቸው ነገር ማለት ነው። ፓምፕ ለምን ያገለግላል? መሬትን ከመሬት ውሃን ወደ ላይ ለማውጣት ያገለግላል። እንዴት ነው የሚሰራው የሚለውን ለማየት እንሞክር እስኪ። ኦኬ አሁን መጀመሪያ ላይ ምን እናደርጋለን? አሁን ዳውን ኤንድ አፕ በመንቀሳቀስ ነው ይሄ ነገር የሚፈጠረው። ዳውን ስናደርግ እቺን ቫልቭ እንከፍታትና ባዶ እናደርገዋለን። እዚህ ውስጥ ኤር አለ እናደርጋለን። ይሄንን ወደ ስር እናስገባዋለን። ወደ ስር ስናስገባው ምን ይሆናል? እዚህ ጋር ይመጣል ማለት ነው። እዚህ ጋር ይመጣል። ከዛ ምን እናደርጋለን? እቺን ቫልቭ እንዘጋታለን። እዚህ ጋር በቃ ሙሉ ለሙሉ እንዘጋዋለን። ከዘጋ ነው በኋላ ምን እናደርጋለን? ወደ ላይ እናነሳዋለን። ወደ ላይ በሚነሳ ጊዜ አሁን እዚህ ጋር ወደ ላይ በሚነሳበት ጊዜ ወደ ላይ በሚወጣበት ጊዜ እንደዚህ በሚወጣበት ጊዜ ውስጡ ምን አለ? ምንም የለም። ኤር ቢኮዝ ዘግተነው ነው የከፈትነው። ኤር የለም። ኤር የለም ማለት ፕሬሸሩ ትንሽ ነው ማለት ነው። ፕሬሸሩ ትንሽ ከሆነ እዚህ ጋር ፕሬሸር ትልቅ አለ። ምን ይሆናል? ውሃው መፍሰስ ይጀምራል ወደ ላይ ማለት ነው። ስለዚህ ይህንን ገጥመን ወደ ላይ በምንስብበት ጊዜ እዚህ ጋር ፕሬሸር ትልቅ፣ እዚህ ጋር ደግሞ ፕሬሸሩ ትንሽ በመሆኑ የተነሳ ምን ይሆናል? ውሃው ወደ ላይ ይፈሳል ማለት ነው። ከዛም በኋላ ወደ ላይ ደረስን እንበል። ከዛም በኋላ ምን እናደርጋለን? አሁን ይህንን ከፍተውና ወደዚህ እናወርደዋለን። ወደዚህ እናወርደዋለን። አወረድነው በኋላ እቺን ሎክ እናደርጋትና እንዘጋትና ምን እናደርጋለን? ወደ ላይ እንስበዋለን። ወደ ላይ በምንስበው ጊዜ ምን ይሆናል? እንዲህ በምንስበው ጊዜ ውስጡ ምንም ኤር የለውም፣ ውሃ ነበር። ስለዚህ ፕሬሸር ዲፈረንስ ይኖረዋል። ፕሬሸር ዲፈረንሱ ምን ያደርጋል? ወደ ላይ ይገፋዋል ማለት ነው። ስለዚህ በማነቃነቅ ብቻ እየዘጋንና እየከፈትን ቫልቮቻችንን በማነቃነቅ ብቻ ምን እናገኘን ማለት ነው? ፓምፕ እንዲሰራ አስቻለን ማለት ነው። ስለዚህ በፕሬሸር ዲፈረንስ ከጉድጓድ ውስጥ ውሃ ማውጣት ቻለን ማለት ነው። ሶስተኛው ደግሞ ሲፈን ነው። እዚህ ጋር የምታዩት ሲፈን ማለት በፕሬሸር ዲፈረንስ ሲፈን ትባላለች። በፕሬሸር ዲፈረንስ ውሃ ወይም ደግሞ ፍሉድ ነገር ከአንድ ቦታ ወደ ሌላ ቦታ መውሰድ ስንችል ነው። ይሄ እንዴት መሰላችሁ? አሁን ለምሳሌ እዚህ ጋር በቁመት ዲፈረንስ መኖር አለበት። መጀመሪያ ቁመታቸው ዲፈረንስ መኖር አለበት። አሁን እዚህ ጋር ቁመታቸው ዲፈረንስ ነው አይደል? ዲፈረንት ነው አይደል? እዚህ ጋር ነው አንደኛው ደግሞ እዚህ ጋር ነው። ሁለቱ የቁመት ዲፈረንስ አላቸው። አሁን እዚህ ጋርም ኤር ፕሬሸር አለ፣ እዚህ ጋርም ኤር ፕሬሸር አለ። ነገር ግን ይሄኛው እንደዚህ እዚህ ጋር ከዚህኛው ከሃይቱ የሚለየው ምን አለ? ሌላ ምን አለው? ይሄ በሙሉ ፕሬሸር አለው። የኮለመኑ ፕሬሸር ማለት ነው። የዚህ የሁሉ የውሃ ምን አለው? ፕሬሸር አለው። ውሃ ራሱ ፕረስ ያደርገዋል። ስለዚህ ፕሬሸር ስላለው እዚህ ጋር ፕሬሸር ትልቅ ነው፣ እዚህ ጋር ደግሞ ፕሬሸር ትንሽ ነው። ስለዚህ ምን ይሆናል? እየመጣ ወደዚህ ይቀላቀላል ማለት ነው። ከበርሜል ወይ ከምናምን ውሃ ወደ ስር ማውረድ ከፈለጋችሁ በቱቦ ምን ታደርጋላችሁ? እንደዚህ ታያይዙትና ምን ታደርጋላችሁ? መፍሰስ ይጀምራል። ያ በፕሬሸር ዲፈረንስ የሚደረገው እንዲሁም በሃይት ዲፈረንስ የሚደረገው ሜካኒዝም ሲፈን ትባላለች ማለት ነው። ኦኬ አሁን ፍሉድን ዲፋይን ልናደርግ ነው። ቀደም ዲፋይን አድርገን ነው። በእርግጥ አሁን ሶሊድን ብታዩት ሶሊዱ እዚህ ጋር ገባ። በሚገባበት ጊዜ ምንድነው? የራሱን ቅርጽ ነው የያዘው። የራሱን ቅርጽ ነው የያዘው። እዚህ ጋር ግን ሊኩዊድ በሚገባበት ጊዜ ምን ሆነ? የዚህን የአራት ማዕዘኑን ቅርጽ ያዘ። ጋሱን በሚገባበት ጊዜ የዚህን ቅርጽ ያዘ። አሁን ሶሊድ የቮሊዩሙ አልተቀያየረም። ቮሊዩሙ አልተቀያየረም አይደለ? እንደራሱ እንደነበረው ድሮ እንደነበረው ነው። ሊኩዊዱ ግን ተቀያየረ። በሌላ በጆግ ብንቀዳው ደግሞ ምን ይሆናል? የጆጉን ቅርጽ ይዛል። ቅርጻቸው የሚለዋወጡትን ሊኩዊድ እንዲሁም ጋስ ምን እንላቸዋለን? ፍሉድ እንላቸዋለን። ፍሉድ ሲባል ብዙ ጊዜ ሊኩዊድን ብቻ የምታስቡ ከሆነ ተሳስታችኋል። ሊኩዊድም ጋስም ፍሉድ ነው የሚባሉት። እዚህ ጋር ግን ልዩነታቸው ተቀምጦልናል። ሊኩዊድ ለምሳሌ ፓርቲክሎቹ በጣም ክሎዝ ቱጌዘር ናቸው። ጋስ ግን ፋር አፓርት ናቸው። እርስ በርስ የሚያጣብቃቸው ምንም ነገር የለም። እርስ በርስ የተራራቁ ናቸው፣ ይለያያሉ። በዚህ ፓተርን የላቸውም ጋሶች ማለት ነው። ቅድም እንዳልኳችሁ ራንደምሊ ነው የሚንቀሳቀሱት፣ ፓተርን የላቸውም ጋስ ሲሆኑ። እኚህ ግን ፓርቲክልስ ካን ሙቭ ፓስት ኢች አዘር፣ እርስ በርስ ምን ማድረግ ይችላሉ? ሁለቱም ላይ መንቀሳቀስ ይችላሉ ፓርቲክሎቹ፣ ሊኩዊድም ላይ ምን ላይ ጋስም ላይ። ለዛ ነው የኮንቴነሩን ቮሊዩም የሚይዙት። ኦኬ ቦንዲንጋቸውስ
ዊክ ቦንድ ነው የሚያያይዛቸው ማንን? ሊኩዊዶችን። ጋሶችንስ ኖ ቦንዲንግ፣ ቦንዲንግ አይኖራቸውም ጭራሽ እርስ በርስ ያያይዛቸው ምንም ቦንድ የለም። እዚህ ጋር ነው ዋናው ነጥባችን። ካን ፍሎ ኦር ቼንጅ ዜር ሼፕ ቱ ማች ዘ ኮንቴነር፣ ኮንቴነሩን ይመስላሉ ወይ? ሼፓቸው ይቀያየራሉ ወይ? ሁለቱም የስ ነው። ለዚህ ነው ፍሉድ ያልናቸው። ፍሉድ ምን ስለሆነ ነው? የኮንቴነሩን ሼፕ ስለሚቀያየሩ ቼንጅ ስለሚያደርጉ ነው ሼፓቸውን። ሌላው በጣም አሪፍ ፖይንት ምን ነች? ኮምፕረሰብሊቲ። ኮምፕረሰብሊቲ ማለት ቅርጽ መቀያየር ማለት ነው። ወይም ደግሞ ቮሊዩማቸው ኮምፕረስ ይደረጋሉ ወይ ይታጨቃሉ ወይ ማለት ነው። ምን ማለት እንደሆነ ላሳያችሁ። አሁን ለምሳሌ እዚህ ጋር አንድ ስሪንጅ አለኝ ልበላችሁ። አንድ ስሪንጅ አለኝ፣ እዚህ ጋር እንትን አለኝ፣ መርፌዋ አለችኝ እዚህ ጋር። አሁን እቺን አፈንኳት ልበል። አፈንኳትና ምን አደረኩኝ? ፕረስ አደረኩት። ፕረስ በማደርግ ጊዜ እስከ ተወሰነ ጊዜ ይሄድልኛል። ፕረስ አድርጌው ማለት ነው። እዚህ ውስጥ ምን ነበረው? ኤር ነበረው አይደለም? ይሄ ኤር ምን ሆናል ማለት ነው? ኮምፕረስ እያደረኩት ነው ማለት ነው። እዚህ ጋር አፍኘው እንዳይወጣ አፍኜ ምኑን ቮሊዩሙን መቀያየር ቻልኩኝ ማለት ነው። ይሄ ኮምፕረሰብል ያስበለዋል። ኮምፕረሰብል ነው እንላለን። አሁን እዚህ ላይ ውሃ ቀዳውበትና ልጫነው ብሞክር፣ ሁላችሁም መሞከር ትችላላችሁ። ስሪንጅ ያላችሁ ልትጫኑት ብትሞክሩ ምን አይልም፣ አይሰራም። ወይም ደግሞ ፕረስ ማድረግ አትችሉም። ለምንድን ነው የማትችሉት? ፍሉዱ ኮምፕረሰብል ስላልሆነ ነው። ኮምፕረስ ልታደርጉት አትችሉም። ቅርጹ ሊቀያየር፣ ቮሊዩሙን ልትቀንሱት አትችሉም። ስለዚህ ጋስ የምንለው ኮምፕረሰብል ነው። ኮምፕረስ ሆኖ እርስ በርስ እየተጠጋጋ እየታጨቀ ምን መሆን ይችላል? ቮሊዩሙን ማጣበብ ይችላል። ሊኩዊድ ሲሆን ግን ኢንኮምፕረሰብል ነው። ኮምፕረስ ልታደርጉት አትችሉም። ስለዚህ ኮምፕረሰብልና ነን ኮምፕረሰብል ወይም ደግሞ የሚታጨቅና የማይታጨቅ የሚለውን በዚህ እንድትይዙት ያስፈልጋል። ጋሶች ኮምፕረስ ልናደርጋቸው እንችላለን። እዚህ ጋር አፈናችሁ እዚህ ጋር መግፋት እንደቻላችሁት ማለት ነው። ሊኩዊድ በሚሆንበት ጊዜ ግን አትችሉም። ክሎዝ ቱጌዘር ስለሆኑ እርስ በርስ ቅርርቦች ስላላቸው ማለት ነው። ኦኬ ፍሉድ ዴንሲቲ፣ አሁን የጋስና የሊኩዊድ ዴንሲቲን ነው የምናየው ፍሉድ ዴንሲቲ ላይ ማለት ነው። ምንድነው ዴንሲቲ? ዴንሲቲ ኢዝ ዲፋይንድ አስ ማስ ፐር ዩኒት ቮሊዩም። ይሄ ግን ትንሽ የሚያወዛግብ ነው። እኛ በቀላሉ እንረዳው። እዚህ ጋር አንድ ፓርኪንግ ሎት አለን እንበል፣ ወይም ደግሞ መኪኖች ፓርክ የሚደረጉበት ቦታ አለን እንበል። ሁለት አይነት ቦታ አለን እንበል። እዚህ ጋር 6 መኪኖች አሉ እንበል። እዚህ ጋር ደግሞ 2 መኪኖች ነው ያሉት። የትኛው ነው በጣም የተጨናነቀው ወይም ደግሞ ደንስ የሆነው? ደንስ ማለት መጨናነቅ ወይም ደግሞ ፓክ መሆን ማለት ነው። ዴንሲቲ ማለት የሜጀር ኦፍ ደንስነስ፣ ደንስ የመሆን ወይም ደግሞ የመታጨቅ ወይም ደግሞ እርስ በርስ ተጠጋግቶ የመቀመጥ ሜጀር ነው። ስለዚህ እዚህ ጋር ካያችሁት 6 ነው የተቀመጡት በዚች ኤሪያ ላይ ማለት ነው። እዚህ ጋር 2 ነው። ስለዚህ ይሄ ዴንሲቲው ከፍተኛ ነው ማለት ነው። ስለዚህ እዚህ ጋር ያሉት መኪኖች ደንስ በሆነ ኤሪያ ነው የተቀመጡት ማለታችን ነው። ዴንሲቲ ያ ነው በቃ በሆነ ቮሊዩም ላይ ምን ያህል ማስ እናስቀምጣለን የሚለውን ነው የሚነግረን። ለምሳሌ እዚህ ጋር ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ምን አለን? ቮሊዩም አለን። ይሄ ማለት ሌትስ ሴይ 1 ኪሎ ግራም ፐር ሜትር ኪዩብ ካለን 1 ሜትር ኪዩብ ካላችሁ ይለናል። እዚህ ጋር 1 ሜትር ኪዩብ ካላችሁ 1 ኪሎ ግራም ነው ውስጡ ልታስቀምጡ የምትችሉት። በቃ ከሱ ውጪ ሊቀመጥ አይችልም ይለናል። ይሄ ዴንሲቲው 1 ሲሆን ማለት ነው። ዋት አባውት 2 ኪሎ ግራም ፐር ሜትር ኪዩብ? ይሄው ሜትር ኪዩብ እንዳለ ይሄው ቮሊዩም እንዳለ ምን ውስጥ 2 ኪሎ ግራም ማስቀመጥ እንችላለን። ዛት ሚንስ 2 ኪሎ ግራም ማስቀመጠ ማለት እዚህ ጋር ታጭቋል ማለት ነው። በጣም 3 ኪሎ ግራም የሚይዝ ከሆነ በጣም ታጭቋል ማለት ነው። ስለዚህ ሜጀር ኦፍ ዴንሲቲ ሜጀር የሚያደርገው በሆነ ስፔስ ላይ ምን ያህል ማስ መቀመጥ ይችላል የሚለውን ነው። በጣም ብዙ ከሆነ በትንሽ ኤሪያ ላይ ብዙ ማስ ማስቀመጥ እንችላለን ማለት ነው። ዴንሲቲ ግን እንዲሁ ዝም ብሎ ተራ የሆነ ኮንሰፕት አይደለም። ለምንድነው እንደዛ የምላችሁ? ነገሮች ፍሎት እንደሚያደርጉና ሲንክ እንደሚያደርጉ የምናውቀው በዚሁ በዴንሲቲ ነው። ምን ማለት ነው? አንድ ነገር ላይ ፍሎት ያደርጋል ስንል እንዲሁም ሲንክ ያደርጋል ስንል ምን ማለታችን ነው? እዚህ ጋር ውሃ አለን እንበል። ውሃው ላይ አንድ ነገር የሚንሳፈፍ ከሆነ ፍሎቲንግ እንላለን፣ ፍሎት እያደረገ ነው እንላለን። የሚሰምጥ ከሆነ ደግሞ ምን እንላለን? ሲንክ እንላለን፣ ሲንክ አድርጓል እንላለን፣ ሰምጧል እንላለን።
አሁን በፍሎት እና በሲንክ መካከል ያለው ልዩነት የሚመጣው ከዴንሲቲው ልዩነት ነው። እዚህ ጋር ዴንሲቲው ወተር ነው። እዚህ ጋር ሊኩዊዳችን ወተር ዴንሲቲ ኦፍ ወተር አለን። እዚህ ጋር ደግሞ እቃው አለን። ይሄ ኦብጀክት ኤ ብንል ዴንሲቲ ኦፍ ኤ አለን። አሁን ዴንሲቲ ኦፍ ኤ ግሬተር ዛን ዴንሲቲ ኦፍ ወተር ከሆነ ወይም ደግሞ በጣም ዴንስ ከሆነ ይወርዳል። ምክንያቱም እርስ በርስ በጣም ስለተጨቁ ፐነትሬት አድርጎ ይወርዳል ማለት ነው፣ ዴንሲቲው ከፍተኛ ከሆነ ከወተሩ አንጻር። ነገር ግን ዴንሲቲ ኦፍ ይችኛዋን ደግሞ ዴንሲቲ ኦፍ ኤ ሌስ ዛን ዴንሲቲ ኦፍ ወተር፣ ዴንሲቲ ኦፍ ወተር የሚበልጥ እስከሆነ ወተር ምን እርስ በርስ ተጠጋግቶ ይሄኛው ደግሞ ያልተጠጋጋ ወይም ደግሞ ዴንስ ያልሆነ ከሆነ ምን ያደርገዋል? ያንሳፍፈዋል። ስለዚህ ይሳፈፋል ማለት ነው። ስለዚህ አንድ ነገር ፍሎት የሚያደርገው ከወተር ዴንሲቲው ማለት ወተር ከሆነ ሊኩዊዳችን ከወተር ዴንሲቲው ሲያንስ ነው። የሚሰምጠው ደግሞ ዴንሲቲው ከወተር ሲበልጥ ወይም ደግሞ ከወተር በላይ ፓክድ በሚሆንበት ጊዜ ፐነትሬት አድርጎ ምን ማድረግ ይችላል? መግባት ይችላል ማለት ነው። ፎርሙላውን አሳይቻችኋለሁ። ዴንሲቲ ኢኳል ቱ ማስ ኦቨር ቮሊዩም ብያችኋለሁ። ለዚህ ነው የምታገኙት። ኦኬ ፕሬሸር ኢን ፍሉድስ፣ ፍሉዶች ላይ ያለውን ፕሬሸር ደግሞ ኤር ፕሬሸርን ቅድም አይተን ነበር፣ አቶሞስፌሪክ ፕሬሸርንም አይተናል። አሁን ደግሞ ፕሬሸር ኢን ፍሉድ፣ ፍሉድ ላይ ያለው ፕሬሸር እንዴት ነው ሪሌት እናደርገው የምንችለው የሚለውን ለማየት እንሞክር እስኪ። ኢፍ ዩ ኢንቨስቲጌት ፕሬሸር ኢን ፍሉድስ ኢን ጀነራል ዊ ፋይንድ ዜር አር ቱ ኪ ፖይንትስ፣ ሁለት ኪ ወይም ደግሞ ቁልፍ የሆኑ ፖይንቶችን ማንሳት እንችላለን። አንደኛ ፕሬሸር ኢንክሪዝ ዊዝ ዴፕዝ፣ ዴፕዙ በጨመረ ቁጥር ኢንክሪዝ ያደርጋል ፕሬሸራችን። what does it mean? ምን ማለት ነው ይሄ ነገር? ይሄ ነገር ምን ማለት መሰላችሁ? ቅድም አቶሞስፌሪክ ፕሬሸር ጋር ካየነው ጋር ይመሳሰላል። እንደዚህ ያደረግን ፍሉድ አለን እንበል፣ እዚህ ጋር እንደዚህ ያለን እንበል። አሁን እዚህ ጋር ያለ ፖይንት እና ልቀይራት እቺን፣ እዚች ጋር ያለች ፖይንት እና እዚች ጋር ያለች ፖይንት እንውሰድ። ከሁለቱ የትኛው ነው ፕሬሸሩ የሚበዛው? እዚህኛው አናቱ ላይ ያለው ምንድነው ያለው? ከላይ አቶሞስፌሪክ ፕሬሸር ነው ያለው። ስለዚህ ኢአር አቶሞስፌሪክ ብቻ ነው የሚኖረው ከላይ። ይሄኛውስ እዚህ ጋር ያለው ካያችሁት ግን አቶሞስፌሪክ ፕሬሸር አለበት በመጀመሪያ። ሁለተኛስ ይሄ ውሃ ቅድም ሲፈኑ ላይ እንዳየነው ይሄ ውሃ ራሱ ፕሬሸር አለው። ስለዚህ የአቶሞስፌሪክ ፕሬሸሩን ሲደመር እዚህ ጋር ያለውን የፍሉድ ፕሬሸር ነው የተሸከመው። ዳት ሚንስ እዚህ ጋር ያለው ፕሬሸር በጣም ትልቅ ነው ማለት ነው። እዚህ ጋር ፕረስ የሚያደርገውበት መንገድ በጣም ትልቅ ነው ማለት ነው። ዳት ሚንስ ፕሬሸር ኢንክሪዝ ዊዝ ዴፕዝ፣ ዴፕዙ በጨመረ ቁጥር ወደ ስር በጠለቀ ቁጥር ምን ይጨምራል? ፕሬሸሩ ይጨምራል። በዚህ አማካኝነት ከላይ የሚሸከመው ስለሚበዛ ማለት ነው። at any given depth the pressure is equal in all directions፣ ሁሉም ዳይሬክሽኑ ላይ ኢኳል ነው የሚሆነው። መጀመሪያ አንድ ነገር ላሳያችሁ። እዚህ ጋር የተበሳ ቀዳዳ አለው፣ እዚህ ጋር የተበሳሳ ቀዳዳ አለው፣ እዚህ ጋር የተበሳሳ ቀዳዳ አለው። ይሄ እንዴት ነው የፈሰሰው? እንደዚህ ነው የፈሰሰው። ፕሬሸሩ ብዙም አይደለም፣ የብዙ ጨመረ። እዚህ ጋር በጣም በኃይል ወደ ጎን መፍሰስ ጀመረ። እዚህኛው እስከ በጣም በኃይል ወደዚህ ፈሰሰ። አያችሁት አይደለም? ዴብዙ ሲጨምር እንዴት ፕረስ የሚያደርግበት የሚገፋበት መንገድ እንዴት እንደሚጨምር ከዚህ ጋር ማየት ትችላላችሁ። ሌላው ምንድነው ያለን? ፕሬሸር ኢኳል ዊዝ ዴብዝ፣ ዴብዙ አሁን ለምሳሌ እዚህ ጋር ብታያቸው ሁሉም ዴብዛቸው እኩል ከመሆኑ የተነሳ ምንድናቸው? ፕሬሸራቸው ኢኳል ነው የሚሆነው። ስለዚህ ፕሬሸር ዊዝ ዴብዝ ምንድነው? ኢኳል እንደሚሆን እንድታውቁት ያስፈልጋል። ይሄ አሁን በዚህ የመጣው ሃይቱ በጨመረ ቁጥር ምን ይጨምራል አለን? ፕሬሸሩ ይጨምራል አለን። ይህንን ደግሞ በፎርሙላ እንዴት ልናገኝ እንደምንችል ለማየት እንሞክር። ፕሬሸር ምን ብለናል? ፎርስ ኦቨር ምን ኤሪያ። ፎርስ ምን ማለት ነው? ማስ ታይምስ ግራቪቲ ኦቨር ኤሪያ። ማስ ምን ማለት ነው? ማስ ኢዝ ኢኳልስ ቱ ቮሊዩም ታይምስ ዴንሲቲ፣ ወይም ደግሞ ዴንሲቲ ኢኳልስ ቱ ማስ ኦቨር ቮሊዩም ራይት። ወደዚህ ስንወስደው ዴንሲቲ ቮሊዩም ኢዝ ኢኳልስ ቱ ማስ ይሆናል። በማሳችን ቦታ ማን እንተካ? ዴንሲቲ እና ቮሊዩምን እንተካ። ዴንሲቲ ቮሊዩም ግራቪቲ ኦቨር ምን ኤሪያ ኢኳል ቱ ፕሬሸር። ቮሊዩም ግን ምን ማለት ነው? አሁን ለምሳሌ ለዚህኛው ካየን ቮሊዩም ማለት እቺ ኤሪያ ሲባዛ በሃይት ነው። ስለዚህ ዴንሲቲ ኤሪያ ሃይት ግራቪቲ ኦቨር ምን ኤሪያ በምን ትጠፋለች? በኤሪያ ምን ይሆናል? ፕሬሸራችን ፒአር ኢዝ ኢኳልስ ቱ
ሮ ጂ ኤች ዳት ሚንስ ሀይታችን በጨመረ ወደ ስር በጣም በዘለቅን ሀይታችን በጨመረ ቁጥር ምን ይጨምራል ማለት ነው? ፕሬሸራችን ይጨምራል። ይሄ ደግሞ በፎርሙላ ስንረዳው እንደዚህ ይሆናል ማለት ነው። ኦኬ ዴፕዙ በጨመረ ቁጥር ምን አለን? ፕሬሸሩ ይጨምራል አለ። ጥሩ እሱን ተስማማን። ወደዚህ እዚህ ጋር ካለው እዚህ ጋር ያለው የበለጠ ፕሬሸር አለው። እዚህ ጋር ካለው ደግሞ እዚህ ጋር ያለው ምን የበለጠ ፕሬሸር አለው። ቢኮዝ ሮ ጂ ኤች ስለሆነ ፕሬሸር በወተሩ ፕረስ የሚደረግበት መንገድ ማለት ነው። አቶሞስፌሪክ ፕሬሸርስ ምንድነው? አቶሞስፌሪክ ፕሬሸር ልዩ ጥቅሙ እዚህ ጋር አሁን ለምሳሌ ሰውያችን እዚህ ጋር ከሆነ ያለው ምን አለው? ከዚህ እስከዚህ ሮ ጂ ኤች አለው። በዚህ በሀይቱ ምክንያት ያገኘው በዴፕዙ ምክንያት ያገኘው ፕሬሸር አለው። ምን ይጨመርበታል? ከላይ ደግሞ ከሰማይ ደግሞ ምን አለችው? አቶሞስፌሪክ ፕሬሸር አለው። አሁን የሰውዬ የሚሰማው ፕሬሸር የማን ነው? አቶሞስፌሪክ ፕሬሸር አለ። ሌላው ደግሞ በውሃው እዚህ ጋር ዴንሲቲ ስንል ዴንሲቲ ኦፍ ወተር ማለታችን ነው። ዴንሲቲው እንደዚህ መጣና እዚህ ጋር አለው አይደለ? ስለዚህ ዴንሲቲ ኦፍ ወተር ግራቪቲ ታይምስ ሃይቱ ወይም ደግሞ ዴፕዙ ከዚህ እስከዚህ ያለው የማን ነው? ከዚህ እስከዚህ ላለችው ብቻ ነው የሚሰራልን። ኦቨርኦል ሰውየው በሙሉ ኤክስፒሪየንስ የሚያደርገው ፕሬሸር ግን የኛው አቶሞስፌሪክ ፕሬሸር ሲደመር ምን ይሆናል? ከዚች እስከዚች ያለችዋ ሌላኛዋ ፕሬሸር which is rho gh equals to አቶሞስፌሪክ ፕሬሸር ፕላስ የፍሉዱ ምን ፕሬሸር ይሆናል ማለት ነው። በውሃ ውስጥ በምንሆንበት ጊዜ በዴፕዙ አማካኝነት የምናገኘው ፕሬሸር እሱ የፍሉዱ ፕሬሸር ነው። ከላይ ምን አለ? አቶሞስፌሪክ ፕሬሸር አለ። አብሶሊት ሰውየው የሚያገኘው ፕሬሸር የሁለቱ ድምር እንደሆነ እንድታውቁ ያስፈልጋል። ኦኬ ፈርስት ቶፒካችን ይህንን ይመስላል። ምን ይላል እዚህ ጋር ጥያቄያችን? a substance with a mass of 2 kg has a volume of 2.5 times 10 raised to minus 3 meter cube. What is the relative density of the substance ይላል። ባለፈው የተፈተኑት ነው 2016 ላይ ባለፈው የተፈተኑት ነው። ምን የሚሆን ይመስላችኋል? በዛው ያልገባችሁ እንድመለስበት የምትፈልጉትን ጠይቁኝ። እሺ ኮምፕረሰቢሊቲው ላይ ምን መሰላችሁ? እዚህ እኛ አሁን የምንሰራው ላይ ትንሽዬ ኢፌክት ምንም ያን ያህል ኮንሲደር ስለማናደርገው ነው። በትንሹ ኮምፕረስ የምትደረግባትን እዚህ ላይ ኮንሲደር ስለማናደርገው ነው ኮምፕረሰብል አይደለም ብለን የምንጠራው። ያ ስላይትሊ ኮምፕረስ ሊሆኑ ይችላሉ፣ ግን ኮንሲደር ስለማናደርገው ነው። ያቺ ስላይትሊ በትንሹ ኮምፕረስ የምትደረገውን ስለማናደርገው ነው። ወይም ደግሞ ከጋስ አንጻር ስናየው በጣም ትንሽ ስለሆነ ኔግሌክት ስለምናደርገው ነው። ኦኬ ሪሌቲቭ ቬሎሲቲ ሪሌቲቭ ዴንሲቲን አላሳየኋችሁ መሰለኝ። ኦኬ ዴንሲቲ ሁሉም ዴንሲቲ ያላቸው ብዙ ጊዜ ሶሊዶች የበዛ ዴንሲቲ ይኖራቸዋል። ጀነራሊ ነው እንጂ ሁሉም አይደሉም። ቢኮዝ አንዳንድ ፍሉዶች ወይም ደግሞ አንዳንድ ሊኪዶች ከሶሊድ የተሻለ ምን ስለሚኖራቸው ዴንሲቲ ስለሚኖራቸው ማለት ነው። አሁን ሪሌቲቭ ዴንሲቲ የምንለው ሪሌቲቭ ማለት አንዱን ከአንዱ ስናወዳድር ነው አይደለም። ሪሌቲቭ ዴንሲቲ ማለት የአንድ ነገር ዴንሲቲ ለምሳሌ ዴንሲቲ ኦፍ ኤ የሚባል ሰብስታንስ ቢኖረን ዴንሲቲ ኦፍ ኤ ኖረናል። ሁል ጊዜ ወይም ደግሞ ብዙ ጊዜ ጀነራሊ የምናደርገው ከማን ጋር ነው? ከወተር ጋር በምናነጻጽርበት ጊዜ ነው። ስለዚህ ዴንሲቲ ኦፍ ኤ ኦቨር ዴንሲቲ ኦፍ ወተር which is 1000 በምናደርግበት ጊዜ የምናገኘው ምን ይባላል? ሪሌቲቭ ዴንሲቲ ኦፍ ኤ ይሆናል ማለት። ስለዚህ ሪሌቲቭ ዴንሲቲ ማለት ከዴንሲቲ ኦፍ ወተር ጋር በማነጻጸር የምናገኘውን ዴንሲቲ ነው። ኦኬ
ብዙዎቻችሁ ሲ እያላችሁ ነው። መልካም ጥሩ እንስራው እስኪ። የሰብስታንስ ዊዝ ማስ ተሰጥቶናል። ማስ ኢኳል ቱ 2 ኪሎ ግራም። ቮሊዩም ስንት ነው ያለን? ቮሊዩም ኢዝ ኢኳልስ ቱ 2.5 ታይም 10 ሬዝ ቱ ኔጌቲቭ 3 ሜትር ኪዩብ። ዋት ኢዝ ሪሌቲቭ ዴንሲቲ ነው የሚለን። ስለዚህ ሪሌቲቭ ዴንሲቲ ማለት ዴንሲቲ ኦፍ ሰብስታንስ ኦቨር ዴንሲቲ ኦፍ ምንድን ነው? ወተር ነው። ዴንሲቲ ኦፍ ሰብስታንስ ኦቨር ዴንሲቲ ኦፍ ወተር ስንት ነው? 1000 እንታውቁ ያስፈልጋል። ዴንሲቲ ኦፍ ወተር 1000 ኪሎ ግራም ፐር ሜትር ኪዩብ ነው። ይሄ ነው አሁን ዴንሲቲ ኦፍ ሰብስታንስ ነው የሌለን። የሰብስታንሱን ዴንሲቲ እንፈልግ። ዴንሲቲ ኦፍ ሰብስታንስ ኢዝ ኢኳልስ ቱ ምን? ማስ ኦፍ ሰብስታንስ ኦቨር ምን? ቮሊዩም ኦፍ ምን? ሰብስታንስ። ማሱ ስንት ነው? 2 ኦቨር ዴንሲቲ ውስጥ ቮሊዩም ውስጥ 2.5 ታይም 10 ሬዝ ቱ ኔጌቲቭ 3 ሜትር ኪዩብ። ስለዚህ 800 ኪሎ ግራም ፐር ሜትር ኪዩብ እናገኛለን። 2 ኦቨር 2.5 ታይም 10 ሬዝ ቱ ኔጌቲቭ 3 ሲሆን ማለት ነው። ኔጌቲቭ 3ዋ ወደዚህ ስትመጣ ፖዚቲቭ 3 ስለምትሆን 800 ታመጣልናለች። 800 ኪሎ ግራም ፐር ሜትር ኪዩብ አገኘው። ስለዚህ ምን አደርጋለሁኝ? እዚህ ውስጥ ተካዋለሁ። 800 ኪሎ ግራም ፐር ሜትር ኪዩብ ኦቨር ምን? 1000 ያው ተመሳሳይ ኪሎ ግራም ፐር ሜትር ኪዩብ በምናካፍል ጊዜ ስንት እናገኛለን? 0.8 እናገኛለን። መልሳችን ምን ይሆናል? ሲ ይሆናል ማለት ነው። ኦኬ ቀጣይ ምንድነው የሚለን? ኤ ፍሉድ ኦፍ አንናውን ዴንሲቲ ፊልድ ኢን ቢከር of 250 centimeter cube. The pressure due to the fluid at the base of the beaker is 2.3 Pascal. The base area of the beaker is 102 centimeter square. What is the density of the fluid ይለናል። እስኪ እየሞከራችሁ ምናልባት ያልገባችሁ ጥያቄ ካለ በዛው እየመለስኩ ልሂድ። ኔጋቲቭ 3 ነበረ 2 ኦቨር 2.5 ስታደርጉ 0.8 ታገኛላችሁ። 10 ሬዝ ቱ ማይነስ 3 ወደ ላይ ስትወስዷት ደግሞ 10 ሬዝ ቱ 3 ስለምታገኙ 0.8 ታይምስ 10 ሬዝ ቱ 3 800 ታገኛላችሁ። በዛው ነው። መልሶቻችሁን እያነበብኩኝ ነው። በዛው ግን ያልገባችሁ ነገር ካለ እየጠየቃችሁኝ ቢኮዝ ብዙ ቶፒኮች ላይ ስለሄድን ምናልባት ቅር ያላችሁ ነገር ካለ እሱን እየጠየቃችሁኝ በዛው መልሳችሁን እያነበብኩኝ ነው። ኦኬ አንደኛ ጥያቄ ይደገም። ኦኬ የተወሰነ ሪቪው አደርገዋለሁ። ጥሩ ተሳትፋችኋል፣ አመሰግናለሁኝ። መጀመሪያ ሁለተኛውን ልስራ ወይም እናንተ እየሞከራችሁ ላልገባው ተማሪ ይህን ላስረዳ። አንደኛውን አሁን ምን ተሰጠን? ኦኬ አሁን ሁሉም ሰብስታንስ ዴንሲቲ አለው። ሪሌቲቭ ዴንሲቲ የምንለው አሁን ዴንሲቲ ኤ የተወሰነ ለምሳሌ 10,000 ይኖረዋል፣ ቢ ሌትስ ሴይ 1500 ይኖረዋል። አሁን እኚህ በሙሉ ምንድናቸው? ዴንሲቲያቸው ነው፣ የራሳቸው ፕሮፐርቲ ነው። ከዛ በኋላ ማለት ነው ይሄንን ዴንሲቲያቸውን ሪሌቲቭ ዴንሲቲ የምንለው ከወተር ጋር በማነጻጸር ነው። ዴንሲቲ ኦፍ ወተር አለን ስንት ነው? እሱ 1000። ከዚህ ከ1000 ጋር በማነጻጸር የምናገኘው ዴንሲቲ ሪሌቲቭ ዴንሲቲ ይባላል። ለምሳሌ ሪሌቲቭ ዴንሲቲ ኦፍ ኤ ስትባሉ ሪሌቲቭ ዴንሲቲ ኦፍ ኤ ኦቨር ዴንሲቲ ኦፍ ወተር እናደርጋለን። የማን ማለት ነው? 10,000 ኦቨር 1000
ከማን ጋር የምታካፍሉት? ለዴንሲቲ ኦፍ ወተር ወይም ደግሞ ለ1000 በማካፈል የምታገኙት ዴንሲቲ ሪሌቲቭ ዴንሲቲ ይባላል። ስለዚህ ምን ይሆናል? 3 በ3 ይጠፋል 10 ይሆናል ማለት ነው። ስለዚህ ይሄ 10 ሪሌቲቭ ዴንሲቲ ያለው ስንል ከወተር በ10 እጥፍ የበለጠ ዴንሲቲ ያለው እያለን ነው። አሁን ይሄ ግልጽ ይሆናል መቼም ሪሌቲቭ ዴንሲቲ ምን እንደሆነ። አሁን ምንድነው የተጠየቅነው? ማስና ቮሊዩም ተሰጥቶናል። ማስና ቮሊዩም ስለሰጠን ማስ ኦቨር ቮሊዩም ዴንሲቲ ይሰጠናል። ዴንሲቲያችንን ለማግኘት ማሳችን 2 ነው። 2 ኦቨር 2.5 ታይም 10 ሬዝ ቱ ኔጌቲቭ 3 ነው። 2 ኦቨር 2.5 ታይም 10 ሬዝ ቱ ኔጌቲቭ 3 በምናደርግ ጊዜ 2 ኦቨር 2.5 ስንት ነው? 0.8 ኦቨር 10 ሬዝ ቱ ማይነስ 3። እቺ 10 ሬዝ ቱ ማይነስ 3 ግን ወደ ላይ ስትወጣ ምን ትሆናለች? 0.8 ታይም 10 ሬዝ ቱ 3 ስንት ይሆናል? 800 ይሆናል። አሁን ዴንሲቲያችንን ሰብስታንሳችንን አገኘን 800። ዴንሲቲ ኦፍ ወተር ስንት አለን ብለናል? 1000። ሪሌቲቭ ዴንሲቲ ምን ይሆናል? 800 ሲካፈል ለስንት? ለ1000 እንት ይሆናል? ይሄ 0.8። እሺ ሁለተኛውን ልስራ። A fluid of unknown density is filled when beaker volume ተሰጥቶናል። ቮሊዩም ስንት ነው? 150 ሴንቲሜትር ኪዩብ። ኦኬ the pressure due to the fluid at the base of the beaker is ፕሬሸራችን ስንት ነው? 2.3 ፓስካል። the base area of the beaker is ኤሪያችን ስንት ነው? 102 ሴንቲሜትር ስኩዌር። what is the density of the fluid? density of fluid ስንት ነው ነው የሚለን። አሁን ቅድም ምን ብለናል? የሆነ ፍሉድ አለን እዚህ ጋር። ይሄ ፍሉድ ከምን ጋር ይጨምራል አለን? ከሃይቱ ጋር። ፕሩፍ ስናደርገው ደግሞ እንዴት ሆነ? ፕሬሸር ኢዝ ኢኳልስ ቱ ሮ ወይም ደግሞ ዴንሲቲ ኦፍ ፍሉድ ታይምስ ግራቪቲ ታይምስ ሃይት ወይም ደግሞ ዴብዙ ብለናል አይደለም? አሁን ምንድነው የሚለን? ይሄ ዴንሲቲ ኦፍ ፍሉድን ፈልጉ ነው የሚለን። ፕሬሸር ኢዝ ኢኳልስ ቱ ዴንሲቲ ታይምስ ግራቪቲ ታይምስ ሃይት እችን ፈልጉ ነው የተባልነው። ነገር ግን ግራቪቲ አለኝ ጥሩ ነው፣ ሃይት የለችኝም፣ ፕሬሸርም አለኝ። ሃይትን ግን ማግኘት አልቻልኩኝም በዚህኛው። ሃይት እንዴት ነው ማግኘት የምችለው? ሃይትንማ ማግኘት የምችለው እንዴት ነው? እኚህ ሁለቱ አሉኝ አይደል እንዴ? የዚህ ቮሊዩሙ ተሰጥቶኛል። ቅድምም ብያችኋለሁ። የዚህም ቮሊዩም ስትፈልጉ ምን ታደርጋላችሁ ብያለሁ? ይሄ ኤሪያ ሲባዛ በምን? በሃይቱ። ስለዚህ ኤሪያ ታይምስ ሃይት ቮሊዩም ይሆናል። አሁን ተሰጥቶኛል፣ ቮሊዩም አለኝ እንዲሁም ኤሪያ አለኝ። ሃይቴን ማግኘት እችላለሁ ማለት ነው። ስለዚህ ቮሊዩም ኢዝ ኢኳልስ ቱ ኤሪያ ታይምስ ሃይት ኦቨር ኤሪያ ባደርግ ሃይት ኢዝ ኢኳልስ ቱ ቮሊዩም ኦቨር ኤሪያ ይሆናል። ስለዚህ ቮሊዩም ስንት ነው? 250 ሴንቲሜትር ኪዩብ ኦቨር ምን ይሆናል? 102 ሴንቲሜትር ስኩዌር። ይሄን በማካፈል ጊዜ ስንት አገኛለሁኝ? 2.45 ሴንቲሜትር አገኛለሁኝ። አሁን ዴንሲቲ ማግኘት ይችላል። ቢኮዝ ሃይቴን አግኝቻለሁ፣ ግራቪቲ አለኝ፣ ፕሬሸር አለኝ። የተጠየቁት ምንድን ነው? ዋት ኢዝ ዘ ዴንሲቲ። ዴንሲቲውን ነው የምፈልገው ይሆና። ስለዚህ ፕሬሸር ኦቨር ጂኤች ባደርግ ፕሬሸር ኦቨር ጂኤች ኢዝ ኢኳልስ ቱ ምን ይሆናል? ዴንሲቲ ይሆናል። ስለዚህ ፕሬሸር ስንት አለኝ? 2.3 ፓስካል። ፓስካል ማለት ነው ኒውተን ፐር ሜትር ስኩዌር ኦቨር ግራቪቲ 10 በለው 9.81 10 አርጋት ታይምስ ሃይትስ 2.45 ሴንቲሜትር ነው። ሴንቲሜትር ወደ ሜትር ሲቀየር ስንት ይሆናል? ታይም 10 ሬዝ ቱ ማይነስ 2 እናደርግና ዴንሲቲያችንን እዚህ ጋር እናገኛለን። ይሄንን በምታካፍሉበት ጊዜ ስንት ነው የምታገኙት? 9.38 ኪሎ ግራም ፐር ሜትር ኪዩብ ነው የምታገኙት። ስለዚህ መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ይሄም ዩኒቨርሲቲ ኢንትራንስ ኤግዛም ላይ የመጣ ጥያቄ ነው። ጥሩ ሶስተኛው ጋር እንሂድ። ፕሬሸር አት ዘ ቦቶም ኦፍ ኤ ሊኩዊድ ኮለመን ኢዝ ኢንዲፔንደንት ኦፍ ዋት ይለናል። ኤ ሼፕ ኦፍ ዘ ኮለመን፣ ቢ ዘ ዴንሲቲ ኦፍ ዘ ሊኩዊድ፣ ሲ ዘ ዴፕስ ኦፍ ዘ ፖይንት፣ ዲ ዘ አክሰለሬሽን ዲው ቱ ግራቪቲ ይለናል። ምንም ይሆን ይመስላችኋል? እስኪ አሁን ይሁት እዚህ ጋር ኮለመን አለ። እዚህ ጋር ያለን ፕሬሸር ምን ላይ ዲፔንድ ይሆናል? ምን ላይ
ኢንዲፔንደንት ነው የሚለን። መልሱ ምን የሚሆን ይመስላችኋል? ጥሩ እሺ፣ ሁላችሁም ሞክራችኋል። ምንድነው የሚለውን ጥያቄያችን ፕሬሸር አት ዘ ቦተም። እዚህ ጋር ቦተም ላይ በሚሆንበት ጊዜ ምንድነው ዲፔንድ የሚያደርጉበት? ይሄን አይተናል አይደለም? እዚህ ጋር ፕሬሸር በሚኖረን ጊዜ ፕሬሸር ኢዝ ኢኳል ምን ብለናል? ሮ ጂ ኤች። እዚህ ሃይት አለው፣ አክሰለሬሽን ዲቱ ግራቪቲ አለን፣ እንዲሁም ዴንሲቲ ኦፍ ምን ፍሉድ ብለናል። ይሄንን ቅድም ፕሩቭ አድርገናል። ስለዚህ ሶስቱ ብቻ ናቸው አፌክት የሚያደርጉት ማ ዴንሲቲ፣ ግራቪቲ እንዲሁም ሃይት ወይም ደግሞ ዴብዙ ብቻ ሶስቱ ነው የሚያደርጉት። ስለዚህ ቢ ምን ይላል? ዴንሲቲ ኦፍ ዘ ፍሉድ። ይኸውና ዴንሲቲ ኦፍ ፍሉድ አለን። ስለዚህ አይሆንም። ሲ ዘ ዴፕዝ ኦፍ ዘ ፖይንት። ዴብዙማ ትክክል ይኖረናል፣ ሃይቱ ትክክል ነው አለን፣ ዲፔንድ ያደርጋል። ግራቪቲ አክሰለሬሽን ዲቱ ግራቪቲ ይሄም አለብን። የሌለ ምንድን ነው? ሼፕ ኦፍ ዘ ኮለመን። ኮለመኑ ምንም አይነት ሼፕ ቢሆን ምን ለዚህ ለፕሬሸር ኬር የለውም፣ ወይም ደግሞ ምንም ዳዝ ማተር ዋት ታይፕ ኦፍ ሼፕ ኢት ኢዝ። ስለዚህ ሶስተኛው ሼፕ ኦፍ ዘ ኮለመን ነው የሚሆነው ማለት ነው። ኦኬ ይሄም 2016 ላይ የመጣ ባለፈው የተጠየቁት ጥያቄ ነው። ዘ ፎሎዊንግ ቴብል ሾውስ ዘ ዴንሲቲ ኦፍ ዲፈረንት ኦብጀክትስ አት 20 ዲግሪ ሴንቲግሬድ። ተስቷቸዋል እዚህ ጋር ቤዝድ ኦን ዘ ኢንፎርሜሽን ጊቨን ኢን ዘ ቴብል ኢፍ ዩ አይደንቲፋይ ሰብስታንስስ ዛት ሲንክ ኤንድ ፍሎት ዊዝ ሪስፔክት ቱ አዘር ሰብስታንስስ ነው የሚለን። አሁን ቅድም ብያችኋለሁ፣ ዴንሲቲ ምን ያደርጋል? አንድ ነገር በአንድ ነገር ላይ ፍሎት ያደርጋል ወይስ ሲንክ ያደርጋል የሚለውን ይነግረናል ብለን ነበር አይደለ? አሁን እዚህ ጋር እሱን ነው ለዩልን የተባልነው። እሺ እንስራው። የመጀመሪያው ምንድን ነው የሚለን? ቦን አይረን ኤንድ ሲ ዋተር ዊል ሲንክ ኢን ዋተር ነው የሚሉን። ምን ማለት ነው? ቦን ውሃ ላይ ብታደርጉት ይሰምጣል ይለናል። ይሄ ለመሆን ምን መሆን አለበት? ዴንሲቲ ኦፍ ቦን ግሬተር ዛን ምን ዴንሲቲ ኦፍ ዋተር መሆን አለበት። ይሄ መጀመሪያው ነው። ስለዚህ ዴንሲቲ ኦፍ ቦን ቴብላችን በምናይበት ጊዜ 1800 ነው፣ ግሬተር ዛን 1000 ከወተር ማለት ይሄ ትክክል ነው። የመጀመሪያው አለፈልን። አይረን እሺ፣ ዴንሲቲ ኦፍ አይረን ስንት ነው? ሄሪዝ አይረን 7860 ግሬተር ዛን 1000፣ ይሄም አለፈልን፣ ሲንክ ያደርጋል። ሲወተር ደግሞ ስንት ነው ያለው? 1025 ግሬተር ዛን ምን 1000። ስለዚህ እዚህ ጋር ሁሉም የተሰጡን ዴንሲቲያቸው ከወተር ከፍ ይላል። ዴንሲቲያቸው ከወተር ከፍ አሉ ማለት ደግሞ ምን ያደርጋሉ? ሲንክ ያደርጋሉ፣ ይሰምጣሉ ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ይህንን ከፈለጋችሁ ስክሪንሾት አድርጉትና ይሄ ለምን አይሆንም፣ ይሄ ለምን አይሆንም፣ እንዲሁም ይሄ ለምን አይሆንም የሚለውን ማየት ትችላላችሁ። ኦኬ suppose that body A is 3 times as dense as body B. For equal volumes of A and B, how do the masses compare? ማሳቸው እንዴት ኮምፔር ይሆናል ነው የሚለን። ኦኬ ምንድን ሰጠን? suppose that body A የምንለው ቦዲ ምን 3 times as dense as body B። ስለዚህ ዴንሲቲ ኦፍ A ምን አለ ማለት ነው? 3 ታይምስ ዴንሲቲ አለው የማ የቢ። A is 3 times as dense as body B ማለት 3 እጥፍ ዴንሲቲ ያለው ማለታችን ነው። ጥሩ for equal volumes A and B፣ ቮሊዩማቸው ደግሞ ኢኳል ነበር ይለናል። ቮሊዩም ኦፍ A ኢኳል ቱ ቮሊዩም ኦፍ B። ጥሩ ማሳቸውን ኮምፔር አድርጉ ነው የሚለን። ኦኬ ጥሩ መጀመሪያ ማስ እንዴት ነው የሚሰራው? ቅድም አሳይቻችኋለሁ አይደል? ዴንሲቲ ኢዝ ኢኳል ቱ ምን ማስ ኦቨር ቮሊዩም፣ ማስ ኢኳል ቱ ዴንሲቲ ታይምስ ቮሊዩም። ሶ ማስ ኦፍ A ምን ይሆናል? ይኸውላችሁ ዴንሲቲ ኦፍ A ታይምስ ምን ቮሊዩም ኦፍ A። ማስ ቢስ ማስ B ኢዝ ኢኳል ቱ ምን ዴንሲቲ ኦፍ B ታይምስ ቮሊዩም ኦፍ B። ይሄ ነው በቃ ሁለቱ ማሳቸው እንደዚህ ነው የሚሰራው። አሁን ኮምፔር ማድረግ ከፈለግን እኚህን በዴንሲቲ B እና በቮሊዩም B መተካት አለብን፣ ማስ A ላይ ያሉ ማለት ነው። ስለዚህ ማስ A ኢዝ ኢኳል ቱ ዴንሲቲ ኦፍ A ማለት ምን ማለት ነው? እዚህ ጋር ዴንሲቲ ኦፍ A ማለት 3 ታይምስ ዴንሲቲ ኦፍ B፣ 3 ታይምስ ዴንሲቲ ኦፍ B ታይምስ ቮሊዩም ኦፍ A ማለትስ ኢኳል ቱ ቮሊዩም ኦፍ B። ጥሩ
ማስ ኦፍ ኤ ኢኳልስ ቱ 3 ኢንቱ ዴንሲቲ ኦፍ ቢ ታይምስ ቮሊዩም ቢ ይሆናል። ዴንሲቲ ኦፍ ቢ ታይምስ ቮሊዩም ኦፍ ቢ ምንድን ነው? እዚህ ጋር ዴንሲቲ ኦፍ ቢ ታይምስ ቮሊዩም ኦፍ ቢ ምንድን ነው? ማስ ኦፍ ቢ። ስለዚህ ማስ ኦፍ ኤ ኢዝ ኢኳልስ ምን 3 ታይምስ ምን ማስ ኦፍ ቢ ይሆናል። መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ኦኬ ጥሩ። አሁን ያልገባችሁ ጥያቄ ካለ ልመልስላችሁ። እረፍት ከመውጣታችን በፊት የ10 ደቂቃ እረፍት ከመውሰዳችን በፊት እና ወደሚቀጥለው ከመሄዳችን በፊት የምመልስላችሁ ጥያቄ ካለ ጠይቁኝ። ኦኬ አፕሊኬሽን ላይ በኋላ የምመለስበት ይሆናል። ኦኬ አንደኛ አሁንም መልሼው ኦኬ ኖቱን እጽፍላችሁ ሴንድ ይደረግላችኋል። እኔ መቀጠል ይችል ነበር ግን ተማሪዎች ማረፍ ስላለባቸው ነው። አንደኛው ያን ያህል ግራ ያጋባል እንዴ? ብዙዎቻችሁ እየጠየቃችሁኝ ነው። ኦኬ ለሶስተኛ ጊዜ ነው ይሄን እየሰራሁት ያለሁት። ኦኬ አሁን የሆነ ሰብስታንስ አለን። ይሄ ሰብስታንስ እንደዚህ አይነት ሰብስታንስ ነው ብለን እናስብ። ይሄ ሰብስታንስ 2 ኪሎ ግራም ነው። እንዲሁም ቮሊዩሙ ደግሞ 2.5 ታይም 10⁻³ ሜትር ኪዩብ ነው። ያ ማለት ምን ማለት ነው? ዴንሲቲ ያለው ማለት ነው። ማስ አለን፣ ምን አለን? ቮሊዩም አለን። ዴንሲቲውን ስንሰራው ስንመጣለን 800 ኪሎ ግራም ፐር ሜትር ኪዩብ። አይ ሆፕ እስካሁን ይሄ ዴንሲቲውን መስራት እንደማይቸግራችሁ አውቃለሁ። ቢኮዝ አይተናል። ዴንሲቲ ኢዝ ኢኳል ቱ ማስ ኦቨር ቮሊዩም የሜዥር ኦፍ ደንስነስ ነው ዴንሲቲ ብለን ስለሰራን ማለት ነው። ዴንሲቲያችንን አገኘን። አሁን ግን የተጠየቅነው ዴንሲቲን አይደለም። ዋት ኢዝ ዘ ሪሌቲቭ ዴንሲቲ ነው የተባልነው። ሪሌቲቭ ዴንሲቲ ደግሞ ሁልጊዜ ዴንሲቲ ኦፍ ሰብስታንስ ኦቨር ምንድን ነው? ዴንሲቲ ኦፍ ወተር ነው። ስለዚህ ዴንሲቲ ኦፍ ሰብስታንስ ኦቨር ዴንሲቲ ኦፍ ወተር ከሆነ ዴንሲቲ ኦፍ ወተር ደግሞ ሁልጊዜም 1000 ኪሎ ግራም ፐር ሜትር ኪዩብ ነው። ይሄ የማይለዋወጥ ነው። በቃ ሁልጊዜ ወተር 1000 ኪሎ ግራም ፐር ሜትር ኪዩብ ነው ዴንሲቲው። እዚህም ጋር ካያችሁት እዚህ ጋር 1000 ኪሎ ግራም ፐር ሜትር ኪዩብ ነው የተሰጠን። 1000 ኪሎ ግራም ፐር ሜትር ኪዩብ ነው ሁልጊዜ ውሃ ማለት ነው። ስለዚህ ዴንሲቲ ኦፍ ሰብስታንስ ስንት ነው ያለን? 800 ኪሎ ግራም ፐር ሜትር ኪዩብ። ሪሌቲቭ ዴንሲቲ ደግሞ ምን ማለት ነው? የሆነ ዴንሲቲ ኦፍ ሰብስታንስ ከማን ጋር ሲነጻጸር ወይም ከማን ጋር ሲካፈል ነው? ዴንሲቲ ኦፍ ወተር። ስለዚህ ምን ይሆናል? 1000 ኪሎ ግራም ፐር ሜትር ኪዩብ ስታካፍሉ ስንት ይመጣል? 0.8 ይመጣል። ይህን ማካፈል እንደማያቅታችሁ አውቃለሁ። 2/2.5 ታይም 10⁻³ ማድረግ የሚከብዳቸው አይመስለኝም። ጥሩ ቤተልሔም ገለታ ጥሩ። ሪሌቲቭ ዴንሲቲ ትክክል ነው። በቃ ጥሩ። ከብሬክ በኋላ እንገናኛለን። መልካም ብሬክ።